እኔ ከዚህ በላይ መጠበቅ አልችልም። ለምንድን ነው ቶሎ ውጤቱ የማይነገረን? እንግዲህ ውድ ተወዳዳሪዎቻችን ሁላችሁም በጣም እንደጓጓችሁ አውቃለሁ፣ ግን አሁን አልቋል። በጣም ትልቅ ውሳኔ ላይም ደርሰናል። ሁላችሁም እንደምታውቁት ይሄ በጣም ትልቅ ውድድር ነው። ለውሳኔም በጣም ከብዶናል። ሁላችሁም ያዘጋጃችሁት አሪፍ ነበር፣ ግን 3 አሸናፊዎችን ለይተናል። በ3ኛ ደረጃ ውድድሩን የጨረሰውን ተወዳዳሪ ስም እጠራለሁ። አሳ በለውዝ ልዩ አሰራር ይዞ የመጣው ከዚህ በፊትም በተለያዩ ውድድሮች ላይ የምናውቀው ምርጥ ሼፍ አይሃን ጃን። እሺ፣ ድሮም እኛ እሱን አንፈልገውም። ምንም ባናገኝ እንኳን ምንም አይፈጠርም። እሺ፣ እንኳን ደስ አለ። አመሰግናለሁ። እሺ፣ አሁን የውድድሩን ሁለተኛ አሸናፊ ይገልጻለሁ ማለት ነው። ሁላችሁም የምታውቋት አትክልት በስጋ ያቀረበችልን እና ሁለተኛ የወጣችው ጊዜም አይሃን። እንኳን ደስ አለሽ። አመሰግናለሁ። እሺ፣ አሁን ደግሞ አንደኛ ስለወጣው እናውራ። የ55ኛው የቱርክ ምርጥ ምግብ አብሳይ ውድድር አሸናፊ ወርቃማ ልብ በመስራት አሸናፊ የሆነው እና ይህን ምርጥ ሽልማት የሚወስደው እና የዚህ ውድድር አሸናፊ ሼፍ ሲናን ይልማዝ። አውቄዋለሁ ብያለሁ እኮ አውቄዋለሁ። ጎበዝ ሲናን፣ እንኳን ደስ አለህ። የዛሬ ውድድር ላይ እንዳያችሁት 2 ተወዳዳሪዎች በተመሳሳይ ምግብ ተወዳድረው ነበር። ነገር ግን የሲናን ወርቃማው ልብ ባጭሩ የሚገርም ነበር። እውነት በጣም ግሩም ነበር። እስቲ አንድ ጊዜ በጣም ሞቅ አድርጉለት፣ አጨብጭቡለት እስኪ። ይሄ ነው። ተመልከተኝ ዙቤር፣ ለሪዛም ሆነ ለፔሊን አንድ ነገር ተንፈሽ እንዳትል። ስለዚህ ነገር ካወቁ እድሜ ልካችንን እንደምንቆራረጥ እንድታውቅ። በእናትህ አጥንት እምላለሁ፣ አንድም ነገር አልተነፍስም። ምንም አታስቢ። ማን እንደመጣ ተመልከቱ። እንኳን ደህና መጣሽ እመቤት። እኔ አልበቃልኩሽና እና ልጄን ደግሞ ልትወቅሽ መጣሽ። እሺ እንኳን ደስ አለሽ። ደስታሽን ልጋራሽ እችላለሁ። የመጣሽው ምን አዲስ ነገር ተገኝቶ ነው? አሁን ልጅሽ ከወንድ ጋር እኮ በለለች መሰለኝ እና ሮጠሽ እኔ ቤት መጣሽ። የሚገርም ነው። የኔ ልጅ ሳፓንካ ውስጥ ነው ያለው። እሺ እንግዲህ ለጥያቄሽ መልስ የሚሰጥሽ እዛ ድረስ ስትሄጂ ነው። እኔ ማንም ስለሰራው ነገር ለወቅሶ አይደለም የመጣሁት። ልጅሽ ልጄን አታሏታል። አግብቶ ሳለ የማይሆን ተስፋ ሰጥቶ አጠመዳት። አበርሽ እንደ የምን ትዳር ነው የምታወሪው? ምን እያልሽ እንደሆነ ለራስሽ ታውቂዋለሽ? አክስቴ መሊያ እማዬ በቃ እባክሽ። እስኪ አንዴ ዝም በሉ። ቆይ ዝም በሉ እናንተ። ፊቴን እያየች ይህንን ነገር ትናገር። ያኔ አርፌ እቀመጣለሁ። ምንድነው የሁሉ ነገር? ቆይ ምን አጥፍቶ ነው? አንቺም ከልጅሽ ጋር ማበርሽ ነው አይደለ? አንድ ነገር ታውቂያለሽ፣ በዚህ ዘመን ወንዶቹ ሴቶቹን አታለሉ። ሴቶቹ አፋቸውን ከፍተው ቀርተዋል። በጣም የሚያሳዝን ነገር ነው። ምንም የማታውቂ እኮ ነው የምታስመስዩ። ቆይ አንዴ፣ ይሄ ነገር ምንድነው? ራሴ ግራ ገባኝ እኮ።
አልገባኝም። ምንድነው እያወራሽ ያለሽው? እንግዲህ ሲፈራረሙ አልነበርኩም። መቼ ስለ ቤተሰቡ ምንም ነገር ሳይናገር ይህንን ነገር አይፈጽምም። አንቺን የምጠይቅሽ እውነቱን ትነግሪኛለሽ ብዬ ነው። ምንም ቢሆን አንቺ እናቱ ነሽ፣ ይነግርሻል። ልጄ እውነቱን ደርሳበት ከመታመሟ በፊት ይሄ ነገር መቋጨት አለበት። እስቲ ልጅሽን ቁጭ አድርጊና ጠይቂው። ከዚህ በላይ ምኑን እንደምነግርሽ አላውቅም። ከዚህ በፊት ትልቅ ችግር የተፈጠረበት የፍቅር ግንኙነት ገጥሟት ያውቃል። ውይ አሁን ሳቅለሸለሸኝ፣ መውደቄ ነው። ስለዚህ ዝም ብለሽ አቀባጥሪ። ስሚ እመቤት፣ ምንም የሚያስዋሸን ነገር የለም። ሲናን አላገባም፣ እርግጠኛ ነን። መሊያ ያችን ልጅ አትፈልጋትም እና እሱም ቢያገባ ኖሮ ከአጠገቡ እንድትርቅ ታደርግ ነበር። እኔም አውቄ ነበር። ሂድ ዙቤር፣ እንሂድ። ና እንግዲህ እኔ ማለት ያለብኝን ነገር ተናግሬያለሁ። ምንድነው የምቀባጥረው? ቆይ ምንድነው ነገሩ? አክስቴ መሊያ፣ አንዴ ለብቻሽ ላናግርሽ እችላለሁ? ትልቅ ጉዳይ ስለሆነ ነው። ቆይ ስሚ ሩዝ ጋር የኔ ልጅ ሲናን አግብቶ ከኔ እየደበቃችሁኝ ነው እንዴ? ንገሪኝ ልጄ፣ አንድ ነገር በይ እንጂ። ሩዝ ጋር እኔ ምንም አልገባኝም። በጣም ነው ግራ የሚያጋባው። ሩዝ ጋር እባክሽ እውነቱን ንገሪኝ። ሲናን አግብቷል ወይስ አላገባም? እሱን ብቻ ንገሪኝ። ሼፍ ሲናን፣ በዚህ በኩል ስታልፍ በማንኛውም ሰዓት ወደ ምግብ ቤታችን መምጣት ትችላለህ። እውነት በጣም አመሰግናለሁ። በድጋሚ እንኳን ደስ አለ። አመሰግናለሁ። አሪፍ ተወዳዳሪዎች ነበራችሁ። እናመሰግናለን። እንገናኛለን። በቃ ሰላም ሼፍ። እዚህ የመጣሁት እንኳን ደስ አለህ ለማለት ነው። የሚገርማችሁ ነገር እስካሁን ድረስ ከ100 በላይ ውድድሮችን ዳኝቻለሁ። ግን ወርቃማ ልብን የሚያክል ነገር፣ ምርጥ ነገር የሰራ ሰው አጋጥሞኝ አያውቅም። እንዳትቀየመኝና የሆነ ቦታ ላይ ራሴን እስክጠራጠር ሁሉ ድረስ ነው የነበረው። እንዲያው ለየት ያለ ነገር የጨመርከው የብርቱካን አበባ ነው አይደል? ይገርማል። ግን ሀሳቡ እንዴት መጣለ? እስቲ ታሪኩን ንገረኝ። አሰራሩ የአባቴ ነው። ሚስጥሩ ደግሞ ይቺ የምታየት የፍቅረኛ ሽቶ ነው። ፍቅረኛ ያለኝ ደግሞ ደስ በሚል ሁኔታ ማለት ይችልበታል። እሺ ገባኝ። ክብር ለታላላቆቻችን፣ ለፍቅረኛህ ደግሞ ምስጋና ይገባታል። አሁን የወርቃማ ልብ ሚስጥር በደንብ ገባኝ። በድጋሚ እስክንገናኝ ድረስ እንኳን ደስ አለ። በጣም እናመሰግናለን። እንሂድ ማለት አልገባኝም። ወዴት? አናከብርም እንዴ? ውይ ምን ነክቶኝ ነው እንደምታሸንፍ